ከልቡ ቢሆን ያፈቀራት አዝሎ ያሻገራት ነበር ልቡ እሷ ጋር ስላልነበረ በዛ በሙቀት እጩኛ ጠፍቶት ፍለጋ መሸበትና ሰው ቤት ገባ ልጅቷን ያተገረባ ወደዳት ወደደችው ይዞ ጠፋ በሌሊቱ እኔ የምልህ ቆይ ግን ከቤቷ እንድታምኑ አድርጎ ካስወጣት በኋላ ውሃ ውስጥ ስትገባ ዝም ብሎ ትቷት መሄድ ነበረበት? ማን? በዛ በበጋ ላይ ያለው ልጅ ውሃ ውስጥ ከገባች ምን ማድረግ ይችላል? አዝኖ ከመሄድ ከልቡ ቢሆን ያፈቀራት አዝሎ ያሻገራት ነበር ልቡ እሷ ጋር ስላልነበረ እንዴ ወዷትማ ነው ከቤት ይዟት የጠፋው። ሲጀመር እሱ የወጣው እጮኛው ጠፍታበት ሊፈልጋት ነው። እንዴት ባያት ፍጥነት ያቺኛውን ረስቶ ከዚህኛው ጋር ሊሆን ይችላል? ምናልባት የበፊቷን የረሳት መስሎት ከዚህኛው ጋር ሆኖ የበፊቷን ድንገት ሲያት ውሃ ውስጥ ገብቷትም ጥሎት ሊሆን ይችላል። የወንድ ልጅ ነገር አይታወቅም። ሁለታችሁም ተሳስታችኋል። ሲጀመር በበጋ አባይ ሙላ አውቀው የነገሩን ታሪክ ተው። እሱ ያለው ልክ ነው። ለዛ ደግሞ እኔ ምስክር ነኝ። ለምሳሌ እኔን ከሙሽርነት ወደ ሚዜነት እንደከፈተርከኝ ማለት ነው። ማግባቱን ትቼዋለሁ። እየቀለድክ ነው? አልቀለድኩም። ከዚህ በላይ ቀልድ አለ እንዴ? ቆይ ጄ ምን ያህል እንደምትጎዳ አስበሃል? እማወዳት ወንድ አግብታ ከምትጎዳ ይሄኛው ይሻላታል። ሰርጉ በተቃረበበት ጊዜ ይሄንን በማድረግ ትገላታለህ እንጂ አታድናት። ምን ባረግ ነው አንቺ ላይ የፈጸምኩትን በደል መካስ የምችለው? አግባት። ከዛ ነው የሚያችሉን። ከዛም እየሳኩ ይልዳል። አንቺስ? እኔም ይሄንን ልቤ ማመን አልችልም። አጠገብ ላይ ደርስ ምሎ ተገስቶ ተመልሶ አጠገብ ይገኛል። መጨከን የማይችል ልብ እንቅፋት 100 ጊዜ ያደናቅፈዋል አይደለም የሚባለው? እኔም የተደነቃቀፈ ልቤን ይዤ እያስታመምኩት እኖራለሁ። ከመሄድ በፊት ለመጨረሻ ጊዜ ልቀፍ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። ግን እንችለዋለን። አይቆጨኝም እኔ እሱ ይበቃል። እንሞክራለን። እኔ እንደምወድህ አውቃለሁ ታውቃለህ፣ ሆድዬን አንተም ታውቀዋለህ። የእህል ውሃ ነገር ምን ታደርገዋለህ?